አይሲ ምንድን ነው? እዚህ ጋር ሬዚስተር፣ እዚህ ጋር ካፓሲተር፣ እዚህ ጋር እንበል ይሄኛው አንድ እንላለን። ይሄን ሁለት፣ ይሄ ሶስት። ይህ የሀበሻ ኤሌክትሮኒክስ ነው። አብራችሁን ቆዩ። ላይክ ሼር በማድረግ የሀበሻ ኤሌክትሮኒክስ አባል ይሁኑ። ሰላም እንዴት ናችሁ? የሀበሻ ኤሌክትሮኒክስ ቻናል ነው። እንደተለመደው ዛሬም በአዲስ ኮምፖነንት መጥተናል። ዛሬ የምናየው ስለ አይሲ ነው። ዋና ዋና የሚባሉ አይሲዎች እናያለን። በመጀመሪያው ስለ አይሲ ከማለታችን በፊት አይሲ ምንድን ነው የሚለውን ነው። አይሲ ማለት ኢንተግሬትድ ሰርኪዩት ማለት ኢንተግሬትድ ሰርኪዩቱ ተቀናጅቶ ባንድ ሲሰራ ማለት ነው። ያ ማለት ምንድን ነው? ምሳሌ እዚህ ጋር ታያላችኋል። ከዚህ በፊት እንደተማር ነው እዚህ ጋር ሬዚስተር፣ እዚህ ጋር ካፓሲተር፣ እዚህ ጋር እንበል ትራንዚስተር ምናምን ተብሎ ሰርኪዩት ይባላል። እና የሆነ ስራ የሚሰራውን ሁሉንም ጨፍልቆ ባንድ መስራት ማለት ነው። ባንድ መስራት ለምሳሌ እዚህ ጋር የምታዩት ቦርዶች በአይሲ ባይካተት ኖሮ ይሄ ቦርዱ በጣም ይሰፋል። እንደዛ እንዳይሆን የአይሲ ጥቅሙ ያ ነው ማለት ነው። ኢንተግሬትድ ሰርኪዩት የሆነ ስራ የሚሰሩት ተቀናጅቶ በአንድ ሲሰራ ወይም ሲጋገር ማለት እንችላለን። እነዚህ ለምሳሌ ይሄ ጃንግል አይሲ ይባላል። ይሄ እነዚህ አይሲ ናቸው። እነዚህም አይሲዎች ናቸው። የቁም አለ፣ የሚተኛ አለ፣ በሶስት እግር ራሱ አለ። አይሲ በሶስት እግር አለ። ከዚህ በፊት ትራንዚስተር ሶስት እግር አለው ብለናል። ግን ምንድነው አይሲ ሲሆን ትራንዚስተር ሲሆን ኪውን ያልነው፣ አይሲ ሲሆን የሚለየው ምንድነው? አይሲ ተብሎ ይጻፍበታል ማለት ነው። ዋና ዋና አይሲዎችን እናያለን ማለት ነው። ዋና ዋና አይሲዎች ምንድን ናቸው ስንል ማለት ብዙ አይነት አይሲ አለ። ነገር ግን ኤሌክትሮኒክስ ልንሰራ ማወቅ ያለብን ዋና አይሲዎችን እናያለን ማለት ነው። አንደኛ ስለ ሬጉሌተር እናያለን። ሬጉሌተር አይሲ ማለት ፓወርን የሚቆጣጠርልን ማለት ነው። አንድ ፓወር ስቴብል ሆኖ እንዲወጣ የሚያደርግልን ነው። እነዚህ ደግሞ አሉ ኦዲዮ አይሲ፣ የድምፅን ፕሮሰስ የሚያደርጉ የሙሉ ፕሮሰስ የሚያደርጉ። ሌላው ሚሞሪዎች አሉ፣ ሚሞሪ አይሲዎች፣ እነሱን እናያለን። ይህ የሀበሻ ኤሌክትሮኒክስ ነው። አብራችሁን ቆዩ። ላይክ ሼር በማድረግ የሀበሻ ኤሌክትሮኒክስ አባል ይሁኑ። ይህ ቻናል ኤሌክትሮኒክስን በአማርኛ ለጀማሪ ልምድ ላለው በቀላል መንገድ የምናስተምርበት ቻናል ነው። ተከታተሉ። በቅድሚያ ስለ ሬጉሌተር አይሲ እናያለን። ከዛ በፊት ግን ስለ አይሲ ማወቅ ያለብን ነገር ተጨማሪ ነገር ልንገራችሁ። ሁልጊዜ የቁም አይሲ ሲሆን ከመጀመሪያው ነው አንድ ብለን የምንቆጥረው። ለምሳሌ ቸልስ አይደለ? ይሄኛው አንድ እንላለን። ይሄን ሁለት፣ ይሄን ሶስት። እንደዚህ ከሆነ ፊት ለፊቱ አለ፣ ከዚህኛው ጋር አንድ እንላለን ማለት ነው። እንደዚህ እግሩ ቢኖር አንድ፣ ሁለት፣ ሶስት። ይሄ የቁምም ቢሆን እንደዚህ ፊት ለፊቱ አለ አይደለ? ይሄኛው አንደኛው እግር ነው የሚባለው። ይሄ ለምን ይጠቅማችኋል? ዳታ ሽት ኢንተርኔት ላይ ስታዩ እንዲሁም ስቀይሩ ለምሽቡ ነው። ይሄን እዚህ ጋር ኤል 7830 ይላል። ይችኛዋ የመጀመሪያ ፒን ነች። ይሄ እንደውም እዚህ ጋር ክብ አለው ራሱ። የቁሙን በዚህ አይደንቲፋይ እናደርጋለን፣ የመጀመሪያው ነገር ማለት ነው። ሌላው እንደዚህ ተለጣፊ ደግሞ ሲሆን
አንድ ቁጥር የምንለው እንዴት ነው? ይሄ እንደዚህ ከሆነ እዚህ ጋር እንደዚህ ክፍተት አለው። እዚህ ጋር እንደዚህ ክፍተት አለ፣ ይታያችኋል? ይሄ ክፍተት ከዚህ ይሄኛው አንደኛው እግር ነው ማለት ነው። ሁሌ ከግራ በኩል ነው የምንነሳው ማለት ነው። ይህን አንድ ካለ 2 3 4 ብንል ከዛ በዚህ ነው የምንዞረው። እንደዚህ ቢኖር ሁሌ ፊት ለፊት ሳይድ አለ፣ ይሄኛው አንደኛው እግር ይሆናል ማለት ነው። ከዛ ቆጥራችሁ እንደዚህ ነው የምትወጡት። ይሄ ስቀይሩ በጣም ወሳኝ ነገር ነው ማለት ነው። እነዚህም እንደዛ ይሄኛው 1 2 3 4 5። ስለዚህ ሁሌ ከግራ ነው የምንጀምረው ማለት ነው። ተለጣፊ ሲሆን ደግሞ ይሄኛው እንደዚህ ክፍተት ላይኖር ይችላል። ምን ይደረጋል? ለምሳሌ ይሄ እንደዚህ ከሆነ የመጀመሪያውን እግር እንዴት ታውቁታላችሁ? እዚሽ ጋር ዶት አለች። ይሄ ጥቅሙ ምንድነው? ለመቁጠር እንዲመቸም ማለት ነው። ምክንያቱም እኔ ይሄንን አሁን ከዚህ ከቦርድ ላይ ባወጣው ስቀይር ተመሳሳይ እንደዚህ ነው ማድረግ ያለብን እና ምልክት ቦርድ ላይ ይኖራል ማለት ነው። እዚህ ጋር ማየት ትችላላችሁ። እዚህ ጋር ስለዚህ ይሄ ዶቷን እናያለን ማለት ነው። እዚህ ጋር ብንመጣ ይሄም አሁን ትልቅ ሲፒአይሲ ነው። ችኛዋን ዶት ትንሽዬዋን እዚህ ጋር አሁን አንድ ዶት ነች እንደካያችሁ፣ ችኛዋ ነች። ይሄ ሰፊው አይቆጠርም። እንደዚህ ትዞራላችሁ ማለት ነው። ስለዚህ ዶቱ አንድ ይሆናል። እዛ አቆጣጠራችን እንዴት ይሆናል? እንደዚህ ስለዚህ ሁሌ ከግራ አይሲዎችን ፊት ለፊት አይተን ከግራ ነው የምንነሳው። ይሄ ለምን ይጠቅመናል? ስንቀይር እንደምንሸወር ነው። እዛ ቦርዱ ላይም አሁን እዚህ ምን አይነት ምልክት አለው? እዚህ ጋር እንዴት የቀስት ምልክት አላት መነሻዋ ላይ። ይቺ አንድ ቁጥር ነች ማለት ነው። ወይ እንደዚህ ዶት ይኖራል ማለት ነው። እቺ ማለት ነው ይሄ ዶቱ አለ። ስለዚህ ሌላም ባመጣ በቀይረው በዛ መሰረት ነው ማለት ነው። በዛ መሰረት እንቀይራለን። አቀያየሩና ቦርድ አነባበቡ እንደዚህ ነው ማለት ነው። እስቲ ሌላ አሳያችሁ። ይሄ ተሸፍኗል። እንደምታዩት እቺ ዶታ ነች ያላችሁ አንድ ቁጥር እንደዚህ ትዞራላችሁ ማለት ነው። ቦርዱ ላይ ብናይ ለምሳሌ ይኸውላችሁ እዚህ ጋር እቺ ዶታ ትታያችኋለች። እዚህ ጋር ይሄ ዶቱም አለ፣ ልክ እንደዚህኛው ምልክትም አለው። ስለዚህ አይሲዩን ስንቀይር በዚህ መሰረት ነው ማለት ነው።
ይህንንም ኖቲስ እናደርጋለን። ይሄኛው ካልተሰጠን ደግሞ ይህችኛው ምልክት አይተን እንትን ማለት እንችላለን ማለት ነው። ለምሳሌ ይሄ አይሲዩ ቢሆን ገባችሁ። አሁን እዚህ ጋር እኔ ልግጠም ብል እንደዚህ ነው የሚለውን ግራ ልጋባም ማለት ነው። እንደዚህ ነው የምገለው። እዚህ ጋር እቺ ዶቷ ትታያቸዋለች። ይሄን ዶቱም አለው እዚህ ጋር እቺ ዶት ካሜራ ፎከስ ታያቸው። እቺ ዶቷም አለች። ስለዚህ ይሄ አንደኛው ፒን ነው። ይሄኛውም አለ ክፍተቱ። ይሄ ክፍተቱም አለ ማለት ነው። በዚህ መልኩ እንለይና ስንገጥም በዚህ መሰረት ነው ማለት ነው። እዚህ ጋር ታያችሁ ዶትም ቀስቷም አለች እዚህ ጋር ያልናት ማለት ነው። ዶት ስለዚህ በዚህ መልኩ ነው የምንለየው። ከገለበጥ ነው እቃ ሊቃጠልብን ይችላል፣ ላይሰራልን ይችላል። በትክክል መቅጠም አለብን። የቁሙም ሲሆን ደግሞ ይሄ እንደዚህ ከሆነ እንደዚህ ይገጠማል፣ እንደዚህ ከሆነ እንደዚህ። የነቀላችሁትን ማየት አለባችሁ። እሺ ያው በመጀመሪያ ሬጉሌተር አይሲ ሬጉሌት ማድረግ ማለት የሆነ ነገር ሳይቆራረጥ በነበረበት ማስቀጠል ማለት ነው። ይሄ የሚሆነው ምንድነው? ቮልቴጅ ነው፣ ዲሲ ቮልቴጅ ሬጉሌተር አይሲ። ሬጉሌተር አይሲ ወይም አረጋጊ ቮልቴጅ ማለት እንችላለን። ማለት ዋናዎቹን ነው የምናየው። አሁን በየጊዜው ብዙ አይነት ይመጣል። ፍላት ቲቪ ላይ እንደውም ብዙ አይነቶች አሉ ነው። ዋናው እናያለን። ማወቅ አለባቸው ብዬ ማስብ 78 እንደዚህና 79 ይሄ ሁለቱ ቁጥር ቮልቴጁን ነው የሚያመለክተው። ቀጣይ ዳሽ ያደረኩት ይሄ ምንድነው? 7805 ከተባለ 78 ቤቶች ለፖዚቲቭ ቮልቴጅ ነው፣ 79ኞች ደግሞ ለኔጌቲቭ ነው። ይሄው 7805 ካለ ምንድነው የሚወጣው ቮልቴጅ ሁሌም 5 ነው ማለት ነው። እንደዛም ሆኖ ግን ሬንጅ አለው። 7805 ነው ተብሎ ኤክሰስ ቢሰጠው ሊቃጠል ይችላል። ለምሳሌ 12 ብትሰጡት 5 አድርገው ይወጣላቸዋል ማለት ነው። እና በቋሚነት 5 ቮልቴጅ እንዲሆን ያደርግልናል ማለት ነው። አይሲዎቹ እነዚህ ናቸው 78ቶች። 7805 ያውን 05 ነው። ይሄ ለምሳሌ 7824 እስከ 24 ድረስ አለ። መጨረሻው 24 ነው። እና ፒኑ እንደዚህ አይደለም፣ ፊት ለፊቱ እንደዚህ አንደኛው ጋር፣ ሁለተኛው ጋር፣ ሶስተኛው ጋር 7805 ቢባል ይሄኛው አውት ነው፣ ማስወጫ ማለት እንችላለን። ይሄ ግራውንድ ጂኤንዲ ወይም ኔጌቲቭ ቮልቴጆች ሁለት ፖላሪቲ ያላቸው አይደለ? ያ ማለት ነው። ይሄኛው ገቢ ወይ ኢንፑት፣ ማስወጫ አውትፑት። ስለዚህ ለዚህ ፖዚቲቭ ቮልቴጅ አይሲዩ ስፔሲፊኬሽን ይጻፍበታል። ለምሳሌ መቋቋም የሚችለው እስከዚህ ድረስ ነው ይላል። ለምሳሌ ይሄ ሌላው ደግሞ ምንድነው ማወቅ ያለብን፣ ይሄ 7805 ነው አይደለም? 5 ያወጣል እንጂ ካነሰው ከየትም አይመጣም። ነገር ግን ከመጠን በላይ ሲሆን ነው ስቴብል እንዲሆን የሚያደርገው ማለት ነው። ለምሳሌ እዚህ 10 ቮልቴጅ ብንሰጠው እዚህ ጋር ስንት ይሆናል? ሁሌ
5 ያወጣልናል ማለት ነው። ይህንን እዚህ ጋር ማየት እንችላለን። 7805ታችንን ሰጠነው ነው። እሺ ቮልቴጅ ስንለካ ምን ብለናል? ሜትራችንን ይሄ ዲሲ ነው፣ እዚህ ሬንጅ ውስጥ እናደርገዋለን። ይሄ ዲሲ ምልክት። ይሄ ነገር ያልገባችሁ ቤዚክ ሙሉ ፕሌሊስት ውስጥ አለ። እሱም ቪዲዮ እያያችሁ መማር ትችላላችሁ። ከዚህ በፊት ያመለጣችሁ ካለ ትንሽ ግር ሊላችሁ ይችላል። እንዲሁም ላይክ ሼር አድርጉ። ጥያቄ ካላችሁ ኮሜንት ማድረግ ይቻላል። ወይም እዚህ ጋር አያላረኩት ይሄ ሜትር ፕላስ ነው፣ ይሄ ማይነስ ነው። ሌላው እዚህ ጋር እንደዚህ ብናረጋት ይሄ የማለኛው እግር ከዚህ ጋር ኮንቲኒቲ ይሰጣል። አንድ ላይ ወጥ ተደርጎ ስለተሰራ ነው። ስለዚህ ኔጌቲቭን እዚህ ማድረግ እችላለሁ ማለት ነው። ከዛ እቺ ነች ፓወር ሰፕላይ። ለምሳሌ እዚህ ጋር 12.5 ይላል። መጨመር እችላለሁ 14። ለምሳሌ ለ7805 8.9 ልስጠው። ያው ትንሽ ቮልቴጅ ስለሆነ ነው በእጅ የነካሁት። ይሄ ነው የዚህ ፕላስ ትንሽ ግልብጥ ስለሆነ ትንሽ ፓወር ሰፕላይ ይለያል። እዚህ ፕላስ ማይነስ ይሄ ፕላስ ነው ብያችኋለሁ አይደለ? የሚገባውን እዛ ጋር 8.8 ይሄ እንደዚህ ትናንሽ ቮልቴጅ ስለሆነ ነው በእጅ የነካሁት። 8.7 ኦልሬዲ 8.7 ከዛ ኮመኑ እዚህ ጋር ማድረግ ይችላል። ይህም እንደዚህ ማስቀመጥም እችላለሁ። እሺ መሀለኛው እግርና ይሄ አንድ ነው። 0.0 ነው የሚሰጠን። ስንት ገባ? አሁን እዚህ ጋር 8.7 ስንት ወጣ? 5 4.89 ኦልሬዲ 5 ነው የሚባለው ማለት ነው። ስለዚህ እዚህ ጋር ብጨምረው ራሱ ይኸውላችሁ እዚህ ጋር መጨመር እችላለሁ። እዚህ ጋር እንያዛት እንደዚች ታያችኋል። እዚህ ጋር ብጨምራት ቀስ ብዬ ታያችሁ 5 በቃ ስቴብል ነው የሚሆነው ማለት ነው። ካነሰ ግን ከየት የማያመጣ ማሳነሰን ማየት ይችላል። ታያችሁ እየወረደ ሲመጣ ካነሰው ከየት የማያመጣም ያለው እንዳለ ያወጣል። ነገር ግን ከመጠን በላይ ከሆነ አውቶማቲካሊ እዚህ ቢጨምርም እዛ ስቴብል ነው። ታያችሁ በዚህ መልኩ ሬጉሌት ያደርግልናል ማለት ነው። ስለዚህ ይሄኛው ማስገቢያ ነው፣ የመሀሉ ግራውንድ ነው እዚህ ከቦዱ ጋር። ዳረኛው ደግሞ ምንድነው አውትፑት እንደዛ ማለት ነው። 7824ቱንም ማየት እንችላለን። እስቲ እንትኔ ግን 24 ታውጣ ቼክ ላድርጋት። ማክሲሜ ያለኝ 18 ነው። ስለዚህ በዚህ መልኩ መለየት ትችላላችሁ ማለት ነው። ሌላው 79 ሲሆን 7905 ሲሆን እንዴት ነው ስትሉ ይሄ ኔጌቲቭ ቮልቴጅ ነው። በብዛት አምፕሊፋየሮች ላይ ኔጌቲቭ ቮልቴጅ ለብቻ ይዘጋጃል ማለት ነው። ስለ ዳዮድ ስንማር አስታውሳችሁ
ኔጌቲቭ ቮልቴጅ ዳዮዱን በመገልበጥ ከትራንስፎርመር የወጣውን ይዘጋጃል ነው ያንን ነው እንትን የምንለው። የዚህኛው ፒኑ ግን ይለያል ማለት ነው። 7905 ሲሆን ሶስተኛው እግር ወጪ ነው አንደኛው እግር ግራውንድ የመሀለኛው እግር ኢንፑት ነው ማለት ነው። ኢንፑት ገቢ ግን ምን አይነት ቮልቴጅ? ኔጌቲቭ ቮልቴጅ ነው የሚገባለት። ከዛ እሱም አሁን 7905 ከሆነ ኔጌቲቭ 5 ቮልቴጅ ያመጣል ማለት ነው። ይሄኛው ደግሞ 78 ከሆነ ለፕላስ ነው። 7805 ከሆነ 5 7809 ከሆነ 9 7812 ከሆነ እዚህ ጋር 12 ሁሉ የሚያወጣልን ነው ማለት ነው። 7824 ከሆነ እዚህ 24 እያለ ብዙ አይነት 78። ስለዚህ እነዚህን በዚህ መልኩ መለየት እንችላለን ማለት ነው። ሬጉሌተር አይሲ ናቸው። ሎዳችን ላይ ለምሳሌ መብራት ኃይል ከፍ ዝቅ ቢያደርገው ፓወሩ እንዲሁም በተለያየ ኬዝ ፓወር ከፍ ዝቅ ቢል ስቴብል እንዲሆንልን የሚያደርገልን ነው ማለት ነው። በልጥፍም አለ 78ም 79ም ይቻላል። እንደዚህ ትንሽ ቁጥሯ ስለጠፋች ነች። ይሄ የመጀመሪያው እግር ነው። የመሀለኛው ግራውንድ ነው። ሶስተኛው አውትፑት ነው ማለት ነው። ሬጉሌተር አይሲ ይህን ይመስላል። አሁን ይሄ ሬጉሌተር አይሲ ሲበላሽ እንዴት ነው የምናውቀው የሚለውን ደግሞ ሲበላሽ ምንድን ነው? ለምሳሌ ምንም ፓወር ሳሰጡት መጀመሪያ ኮንቲኒቲ ቼክ ታደርጋላችሁ። ሾርት አለመሆኑን ማለት ነው። አይሲ በሜትር ሾርት አለመሆኑን ብቻ ነው ሾርት ሲሆን ብቻ ነው ልንለይ የምንችለው እንጂ ፐርፌክት ሆኖ መለየት አንችልም በሜትር ማለት ነው። ለምሳሌ ይሄኛው ግራውንድ ነው አይደለም? ይሄ ሜትርን ኮንቲኒቲ ላይ ያደርገዋለሁ። ይሄ ድምፅ ቢሰጥ ይሄ ማለኛው እግሩ ስለሆነ ይሰጣል። ለምሳሌ አንዱ ከአንዱ ለምሳሌ ይሄ ከዚህ ቢሰጥ ሁሉም እርስ በርስ ምንም አይነት ድምፅ መስጠት የለባቸው። ሾርት ካረገ በዛን ላይ ያለም ተበላሽቷል ማለት እንችላለን ማለት ነው፣ ኮንቲኒቲ ከሰጠን። ሌላው ከፈነዳ እዚህ ጋር ተይዛላችሁ በአይን ማየት እንችላለን ማለት ነው። ከፈነዳ ይቀየራል። ሲፈነዱ በጣም እንትን ይላሉ ነው ሲሆን የፈነዳ ሲባሳያችሁ ምልክት ይሰጠናል ማለት ሲፈነዳ። ሌላው ደግሞ በስራው ነው በጣም ወሳኙ ነገር፣ በጣም ትክክለኛ ቼክ ማድረጊያ። ለምሳሌ እዚህ ጋር እክተን አይተናል አይደለ? 10 ምንም ሰጥቼው አውጥቷል። 5 አውጥቷል። 5 ከወጣ ይሰራል ማለት ነው። 7805 ሆኖ 5 ከወጣ እና ሲበላሽ ወይ ከፍተኛ ቮልቴጅ ያወጣል ወይ ደግሞ አሳንሶ ያወጣል። ስለዚህ ይህም በሜትራችሁ ቼክ ታደርጋላችሁ። ያ የሚሆነው ግን ምንድነው ትክክለኛ ፓወር ሲደርሰው ነው። ገቢ ኖሮ ወጪ ከሌለ የአይሲ አይሰራም ማለት ነው። ገቢ ኖሮም ደግሞ ወጪው በጣም ከመጠን በላይ ከሆነ ይሄ ነገር ሬጉሌት እያደረገ አይደለም፣ ትቀይሩታላችሁ። ሌላው ያልነው ደግሞ ከፈነዳ ነው። ሲፈነዱ ምልክት ቀላል የፈነዳ አይሲ መለየት በአይናችን የመጀመሪያ ስራ በአይናችን ነው ማለት ነው። እዛ በሜትራችን ኮንቲኒቲ ቼክ እናደርጋለን። ድምፅ መስጠት የለበትም። ያኛው ምንድነው የማለኛው እግር ወይ ከዛ ዳርና ዳር እንደዛው ነው። ይህ ቦዲውና የማለኛው እግር ኮንቲኒቲ ያለው ይህንንም እንዳዘነው። ይህ ድምፅ ሰጠ ብላችሁ ሾርት አድርጓል እንዳትሉ። የማለኛው ከዚህ ይሰጣል። ነገር ግን እነዚህ ሶስቱ ይሄ ከዚህ በፍጹም መጮህ የለበትም። ይህም ከዚህ እንደዚህ ሜትራችንን ኮንቲኒቲ ላይ አድርገን ማለት ነው። እሺ ሬጉሌተር ይህን ይመስላል። ሰብስክራይብ እያደረጋችሁ እንዲሁም ከተመቻችሁ ላይክ አድርጉ።
ጥያቄ ካላችሁ ደግሞ ኮሜንት ላይ አስቀምጡ።